ለማስተካከል ሰፊ ዕቅድና ትልም ይዞ የተነሳ መሆኑን የመደመር መንግስት ፍልስፍና ይጠቁማል። በተለይም በአንድ የመንግስት ስርዓት ውስጥ አጋርና ዋና ፓርቲ የሚለው ኢፍትሐዊ የሀብት ክፍፍልና ጉድለትን ለመሙላት መሰራት ይነገራል። በዚህ መነሻነትም የመደመር መንግስት አካታችና ሁሉም በሀገሩ እኩል ባለቤት የሚሆኑበትን እሳቤ ይዞ ብቅ ብሏል። ይህ እሳቤ በሶማሌ ክልል ላሉ ለዓመታት ተገለው ለቆዩ ክልሎች ህብረ ብሔራዊ አንድነትን በጋራ ስርዓት መገንባት መዳረሻ ግቡ አድርጓል ይላሉ ጠቅላይ ሚኒስትር አብይ አህመድ። የኢትዮጵያ ዜጎች የማህበራዊ ፍትህ ፓርቲ አባል ታየለ ናቸው። የመደመር ጥያቄዎች ምላሽ የሚያገኙበት ስርዓት መዘርጋቱን በመጠቆም